ስለዚህ የሀገር ፍቅር ድምጽ ራዲዮ ግዴታውን ተወጥቷል አሁን ፓስተር ያመሰገነው ባለን አንድ ሁለት ጥያቄ ከፈለጉ ከህዝብም ደግሞ የሚፈልገውን ነገር ለመጠየቅ ብዙ ይጓጓልና አንድ ሁለት ጥያቄ እንኳን ባለችን ሰዓት ለመመለስ ይፈልጋሉ እሺ መምህር ዘበነስ እኔ አሁንም እፈልጋለሁኝ ሲተላለፍም እንደነበረው ያው በካሴቱ የተላለፈውን አድማጮች አድምጠዋል አሁንም ለሚጠየቀው ጥያቄ እኔ ዝግጁ ነኝ ዛሬም ነገም ዝግጁ ነኝ እሺ ሁለታችሁንም በጣም አመሰግናለሁ ወደ አድማጮች ሄዳለሁኝ አድማጮች ባካችሁ በስነ ስርዓትና በጨዋነት በኢትዮጵያ ጨዋነት አንዳንድ ደቂቃ እነዚህ የሃይማኖት አባቶች ናቸው የሃይማኖት አባቶች ከመሆናቸውም ሌላ የቴዎሎጂ ምሁራን ናቸው በሚያውቁት ትምህርትና ጥበብ ነው ያነጋገሩን ዛሬ ይሄንን ነገር በአግባቡ ልትገነዘቡልን ይገባል ስለዚህ ባካችሁ ስነ ስርዓትና ጨዋነት በተሞላው የመጀመሪያውን አድማጭ ላዳምጥ ሄሎ ተናስተልኝ ሬዲዮውን ይቀንሱ እሺ አሁን የኔ ጥያቄ ለዶክተሩ ነው ዶክተሩ ባለፈው ሲናገሩ በእምነት እንደሚመስሉ አድርገው ወንድማችሁ ያሉ ሲናገሩ እንደተደመጠው ለኔ ወንድሜ አልመሰለኝም እምነታቸው እሺ ከርሶ ጋር ትንሽ ወደ ኋላ ላለው በዚህ አይነት መነጋገር አይቻልም እርሳቸው ወንድሜ ካልወት ወንድም ሆነውት በክርስቶስ ሁላችንም ወንድማማቾች ነን በዚህ ብቻ በቂ ይሆናል ወደሚቀጥሉት አድማጭ ሄዳለሁ ሄሎ ይቀጥሉ የነመቤት ኦኬ የኔ ጥያቄ በብዛት ለመምህር ዘበነ ነው ጥያቄን ማስመለክተው ከሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 7 መጨረሻ ላይ እንዲህ ይላል ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል እንደገና ደግሞ ደግሜ ያነባለሁኝ ከዕብራውያን መጽሐፍ ላይ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል ይላል በዛው ምዕራፍ ላይ ቁጥር 13 ላይ ዕብራውያን አዲስ በማለቱ ፊተኛውን አስረጅቷል አሮጌና ወራጅ ሆኖ ይላልና የቀደመውን አገልግሎት የታቦቱን የኪዳኑን አገልግሎት አሮጌ ወራጅ የተሻረ ይለዋል አሁን ደግሞ እኛ የምንከራከረው የታቦት አገልግሎት ነውና እባክዎ እሺ አድማጮች ጠያቂም በጣም እግዚአብሔር ይስጥልኝ መጽሐፍ ቅዱስን ሙሉ በሙሉ ካወቅነው መልስ እናገኛለን ቅንጥስ ካደረግነው ደግሞ ዲያብሎስ ሊቀነጥሰን ይችላል መጽሐፍ ቅዱስ አሁን ለምሳሌ እህቴ የተከበሩ የጠየቁኝ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለውን ነው ያ የሚናገረው የብሉይ ኪዳንና የአዲስ ኪዳንን አጠቃላይ ሁለቱን ማወዳደር ነው የበፊቱ የሙሴን ፊት እንኳን ማየት በብሉይ ኪዳን የሙሴን ፊት እንኳን ማየት የሚያስቸግር ከሆነ ያሁኑ ደግሞ የበለጠ ነው ይላል በብሉይ ኪዳን እነሆ 10ቱ ትእዛዛት ያሉበት ያ ታቦተ ሕግ በክብር ከሆነ አሁን ደግሞ ያለው የመንፈስ አገልግሎት ይላል የመንፈስ አገልግሎት ኢየሱስ ክርስቶስ ደሙና ስጋው የሚፈተትበት በማቴዎስ 26 ስጋውና ደሙን እነሆ የተናገረበት ምስጢሩን የሰራበት ይሄ የሚፈተትበት ደግሞ ያሁኑ አገልግሎት ድንቅ ነው የሚለው የተሻረ የተባለው በጉ መታረዱ በሬው መታረዱ ርግቦች መታረዳቸው ነው ምክንያቱም ያ በኢየሱስ ክርስቶስ ተፈጽሟል መድኃኒታችን ኢየሱስ ክርስቶስ በእነሆ ደሙን አፍስሶ ሁላችንም አድኗል ደግመሽ እነሆ አንቺም ሌሎችም ሰዎች እንድትመለከቱት እግዚአብሔር የመጣው የብሉይ ኪዳንን ሕግ ኢየሱስ የመጣው ያንን የብሉይ ኪዳን ሕግ ለመፈጸም በአዲስ ኪዳን ነው ጠፋ ከተባለማ ሲያስተምር ከብሉይ ኪዳንም አይተቀሰም ነበር ጥቅሱ ለምን ተጠቀሰ ጥቅሱ በአዲስ ኪዳን ስታነቡ ከብሉይ ኪዳን ጥቅስ ይመጣል ለምን የብሉይ ኪዳንና የአዲስ ኪዳን አንድ ላይ ተያይዘው የሚሄዱ ናቸው ለማንኛውም ማቴዎስ 5:17 እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም እውነት እላችኋለሁ ሰማይ ምድር እስኪያልፍ ድረስ ከሕግ አንዲት የውጣ አታልፍም ከተዛዛት ያነሰች እንኳን ብሎ ቢያስተምር ይላል በብሉይ ኪዳን ዘጸአት ላይ ተጻፈው ነው ይሄ በማቴዎስ 5:16-17 ያለው ያነሰ እንኳን ብሎ የሚያስተምር የተዋረደ ብሎ እንኳን የሚናገር ቢኖር በመንግስተ ሰማያት ክብሩ ያንሳል ይላል ከሰዓት አኳያ ባጭሩ ይሄንን መልሳለሁ አመሰግናለሁ ወደሚቀጥሉት አድማጭ ልሂድ ሄሎ ተነስተልን ሬዲዮውን ይቀንሱ ወደ ጥያቄው ሰዓት የለንም እግዚአብሔር የተመሰገነ ነው ስለናንተም ስለ ፕሮግራሙም ስለሁሉም ነገር እና ካለ ኢየሱስ ክርስቶስ ክርስትና አለ ወይ በጣም እጅግ በጣም የሚገርም ነገር ነው አንድ ጥቅስ ብቻ ለመጥቀስ ፈልጋለሁ
ከጊዜው አንጻር መቼስ ጥያቄው ለማን ነው ጌታዬ? ጥያቄ ለፓስተር ለመምህር ዘበነ ነው። እሺ ጥያቄው መጀመሪያ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል መጽሐፍ ቅዱስ። ከመጀመሪያው እስከ መጨረሻው የሚያስተምረው ስለ ኢየሱስ ክርስቶስ አዳኝነት። ጥያቄዎችን አቅርበዋል። ወደ ሌላ አዳኛለሁ ወይ? ይሰሙኛል? ይሰማሉ? ይቀጥሉ። ይሰሙኛል ወይ ነው የምለው። ይሰሙኛል? ይሰሙኛል ወይ? አዎ። ቶሎ ብለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አንብቡልኝ። እሺ እኔ ላንብብልዎት ወይም አያውጡት፣ አይጨነቁ። እኔ አውቀዋለሁ በቃሌና ላንብብልዎት። እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ይላል። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ቁጥር 14 ላይ ሲመለከቱ ደግሞ ቃል ስጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ሰው የሆነው ከድንግል ማርያም የተወለደው ማን ነው? እግዚአብሔር። እግዚአብሔር ስጋን ተዋህዶ አዳነን። አንድ እግዚአብሔር አለ፣ አንድ አምላክ አለ። ኢየሱስ እግዚአብሔር ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 27 ደሙን ያፈሰሰው በቀራንዮ ኢየሱስ ነው። እዚህ ጋር ግን ምን ብሎ ተናግሮታል ሐዋርያው ቅዱስ ሉቃስ? እነሆ ደሙን ያፈሰሰልን እግዚአብሔር የዋጃትን ቤተክርስቲያን ጠብቁ ይላል። ሮሜ ምዕራፍ 9 ቁጥር 5 እነሆ ክርስቶስ በስጋ መጣ ይላል። በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አንደኛ ዮሐንስ 5:20 ኢየሱስ ክርስቶስ ለዘላለም እነሆ የተባረከ አባታችንና አምላካችን ነው ይላል። ቲቶ ምዕራፍ 2 ቁጥር 12 ኢየሱስ ክርስቶስ እኛን ለማዳን የመጣ አምላክ ነው ይላል። ስለዚህ ሁለት አምላክ የለም፣ ሁለት እግዚአብሔር የለም። መካከለኛው የተባለበት ምስጢሩ ግልጽ ስላልሆነለት ነው ይሄን የጠየቁት። መካከለኛው የተባለበት ምክንያት ስጋን ስለተዋሃደ ነው። ስጋን በተዋሃደ ሰዓት አስታረቀን። ስጋን በተዋሃደ ሰዓት ምድር ላይ በላ፣ ዛሬ አይበላም። ስጋን በተዋሃደበት ሰዓት አንቀላፋ፣ ዛሬ ግን አንቀላፋም። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 12 ጀምረን ስንመለከት ክርስቶስን ከእንግዲህ ወዲህ በስጋ እናውቀውም ይላል። በአብ ቀኝ በአባቱ ቀኝ ተቀምጧል። ስልጣናቸው አንድ ነው። ዮሐንስ ወንጌል 10:30 እኔና አብ አንድ ነን ይላል። ስለዚህ እነሆ መካከለኛው የተባለበት ስጋን ስለተዋሃደ እንጂ ሌሎች እንደሚያስቡት የሚማልድ ማለት አይደለም። ራሱ የሚማልድ ለፍርድ የሚመጣ ራሱ ነው። በፍርድ ወንበር ላይ የሚቀመጥ እሱ ነው። ዋጋዬ ከኔ ጋር ነው ይላል ራዕይ ዮሐንስ 22:12 ላይ። በማቴዎስ 25:31 ለፍርድ እመጣለሁ ነው የሚለው። አማልደኝ ለምንልኝ አይባልም። አምላክ ነው። ጥያቄው ለኔ ስለሆነ ይሄን መልሻለሁ። የኛ ቤተክርስቲያን የምታስተምረው የምትሰብከው ኢየሱስ ክርስቶስ አምላክ ነው። ኢየሱስ ያለችው ደግሞ ድንግል ማርያም ናት። እርሷም የሁላችን አማላጅ ናት። ወደሚቀጥለው እንሄዳለን። እድል የተሰጠኝ ለኔም። እሺ ቀጥሉ። ምክንያቱም እኔም እዚህ የተቀመጥኩት ለዛ ነው። ኢየሱስ ክርስቶስ ካላማለደ የኛ ሃይማኖት ጠቅላላ ምንም የማይጠቅም ሆኗል ማለት ነው። ኢየሱስ ክርስቶስ በደሙ ነው የሚያማልደው። ማማላጅ ደም ካልፈሰሰ ስርየት የለም። ኢየሱስ ክርስቶስ ደም ይዞ ነው የቀረበው። መላእክት ምን ይዞ ይቀርባሉ? ምን አድርገው ነው የሚቀርቡት? ደም የላቸው ለራሳቸው። እሺ ፓስተር፣ ሰዓታችን አለቀ። ለዓለም አማላጅ ሊቀ ካህናት የተባለው ፓስተር፣ ሰዓታችን አለቀ። ያለን የመዝጊያ ፓስተር፣ ይቅርታ አድርጉልኝ ፓስተር፣ ሰዓታችን አለቀ። ለንጉሴ ሰዓቱን ልስጥህና ሰዓታችን አልቋል። አድማጮቻችን ያሉን የሁለት ደቂቃዎች ብቻ ናቸው። በእነዚህ ውስጥ እንሄዳለን። ንጉሴ ቀጥል። እሺ አድማጮቻችን እስካሁን ይህንን የሁለቱንም ወገን ውይይት ረጋ ብላችሁ በማዳመጣችሁ በጣም እናመሰግናለን። ፓስተርንም እንደዚሁም ደግሞ መምህር ዘበነን መምህር ነሚያና ሊቀ ዲያቆናትንም እንደዚሁ በጣም እናመሰግናለን። በተለይ አድማጮቻችንን እንግዲህ ሁሉ ነገር ለበጎ ነው። ሰምታችኋል። ፍርድ የምትሰጡት እናንተ ናችሁ። አሸናፊም ተሸናፊም የለም በዚህ መካከል። ይሄንን እንድታቁ እንፈልጋለን። አሸናፊም ተሸናፊም የለም። ግን ምንድነው ሁላችንም እንደቀድሞ በወንድማማችነት በእህትማማችነት የራሳችንን ሃይማኖት የሚመለከተንን ሁላችንም የበኩላችንን ይዘን እንድንራመድ ነው። በፍቅር እንድንሄድ ነው። በጸብ አይደለም። እኛ ለጸብ አይደለም ሁለቱ ነገሮች ዛሬ ያቀረብ ነው፣ ለውይይት ነው። ይሄን የመሰለ ውይይት እንደዚሁ ቀርቦ መነጋገሩ ህዝበ ክርስቲያኑ ደግሞ ማዳመጡ ቀላል ነገር እንዳይመስላችሁ። አድማጮች ብዙ ተምራችኋል፣ አባቶችም ብዙ አስተምራችሁናል።
ስለዚህ አሸናፊም ተሸናፊም የለምና በጣም እናመሰግናለን። ይህንንም እንዲሳካ ያደረገልንን የከሳቴ ብርሃንን ጉባኤ በጣም አድርገን እናመሰግናለን። አድማጮቻችን ዝግጅታችን በዚሁ ይጠቃልላል። የቅዱስ ሚካኤል ቤተክርስቲያን የአገልጋዩን የአቶ ሰይፉ ገብረ ጻድቅን ፍታተ ጸሎት ረቡዕ የፊታችን ማለት ነው በ11 o'clock ስለሚያደርግ ባካችሁ ሁላችሁም እዛ እንድትገኙ ትጋበዛላችሁ። በተረፈ ፓስተር እግዚአብሔር ይስጥልን። ሌላም ጊዜ እንደዚሁ በመንፈልገውት ጊዜ መተው የሚጠየቁትን ጥያቄ ለመመለስና የሚያስተላልፉትን መልእክት ለህዝቡ ለመስጠት ፍቃደኛ እንደሚሆኑ አንጠራጠርም። መምህር ዘበነም እንደዚሁ እግዚአብሔር ይስጥልን፣ በጣም እናመሰግናለን። ለዛሬ እንግዲህ ያለው ይሄው ነው። እሺ ክቡራትና ክቡራን አድማጮቻችን የዛሬው ፕሮግራማችን በዚህ ይጠቃለላል። በሚቀጥለው ሳምንት በተለመደው ሰዓት በ3 PM እንገናኝ። እንግዲህ እስከዛው ድረስ ደህና ሁኑ የተከበራችሁ አድማጮቻችን።